ሰላም ወገንታት እንዴት አደራችሁ? እንዴት ዋላችሁ? እግዚአብሔር የተመሰገነ ይሁን። እኔ በጣም ደህና ነኝ። ያው ጠፍቼው እያለሁ እንግዲህ ያው ከኛ እንደምታውቁት የምንነሳው የምንተኛው ጊዜ እንደዛ ነው። ብቻ ጨረቃዎችን ስጠብቅ ነበር። እውነት ለመናገር ካሁን ይመጣሉ እያልኩኝ ነበር። ነገር ግን አልመጡም። ኦልሬዲ ረፍት እያደረጉ ነው። ረፍት ያድርጉ። ትናንት ደግሞ ታውቃላችሁ ላይቭ ላይ ነበሩ ምናምን። በዛ ምክንያት ያው ድካም አለ ምናምን ነገር ረፍትም አለ። በዛ ምክንያት ነው ያው ቪዲዮም ያልሰሩ ዛሬ ያልመጡትም። ብዙዎቻችሁ ደግሞ በጣም ብዙ ሜሴጅ እየላካችሁልኝ ነበርና ስላልመለስኩላችሁ ይቅርታ። ምክንያቱም በመልስላችሁም ትርጉም የለውም እንደ እውነቱ ከሆነ ማለት ነው። ምናልባት ብዙዎቻችሁ ትናንት ቅምጥሌና ብሩኬ እንደሚመጡ ነበር የምጠብቁት። እኔም እንደዛው ማለት ነው የምጠብቅ የነበረው ሁለታቸው ይመጣሉ ነው። መጀመሪያ ላይ በቃ እየጠበቅኩ ነበር ምናምን ያው እዚህ ጋር ሪከርድ አምጥቼ ፖስትችላችኋለሁ። የፖስትኩትም ደግሞ ስልኬን ነው ያው ሪከርድ እንዳደርግ ምተው ማለት ምንም ስራ ብትሆኑ ምናምን ሪከርድ እንዳደርግ ስልክ መተው ቀላል ነገር ነው። ቁጭ ብላችሁ ለማየት ነው ትንሽ የሚከብደውና ግን በመሀል ላይ ያው ቅምጥሌ መጣ። ሪከርዴን ካሳደርገ ነበር አይቻለሁና ቅምጥሌ የመጣችሁ እንግዲህ ብሩኬ ተወራርዶ ነው ማለት ነው። አንበሳ ከወረደልኝ አመጣታለሁ አለ። አንበሳ ደግሞ ወረደ ማለት ነው። አረጉለት ትላንትና ከዛ በኋላ ቅምጥሌ እንግዲህ ይዟት መጦ እንዳያችሁት እንግዲህ ሳምሳማ አደረጋት ማለት ነውና ቅምጥሌ ደግሞ ተሽጎራመመች ወደውኑ። ቅምጥሌ ያው ብሩኬ ቃል የገባው ሰላም ብቻ እንድትላችሁ ነው ብሎ እንግዲህ ሰላም ብቻ ብላ ነው የሄደችው። ቅምጥሌ ደብሯታል። ከዛ ደግሞ ብሩኬ ደብሮታል መጨረሻ ላይ ጭንቅ እያለኝ ነው፣ ምንም ነገር የለም ግን እየጨነቀኝ ነው ምናምን ብሎ ነው ብሎ ነው የወጣው። አንዳንድ ጊዜ እንዴት መሰላችሁ የሚወዳችሁ ሰው ሲያወሳችሁ ልባችሁ ይበረዛል። ልባችሁ ብርዝ ነው የሚባለው፣ እንደዛ ነው። ሆዳችሁ ይረበሻል፣ ልባችሁ ይረበሻል፣ እርብሽብሽ ነው የምትሉት። ያ የሚሆነው ደግሞ እንትን ነው ይሄ ቤተሰብ ወይ ደግሞ ብቻ የቅርብ የሆነ ሰው ሲያወሳችሁ ስማችሁን በጥሩ ነገር ደጋግሞ ሲያነሱ እንደዛ ይሆናል ይባላል። ብቻ የሆነ ነገር አዲስ ነገር ሲፈጠር ሁሉም ሰው ላይ ያጋጥማል ብዬ አስባለሁ። ማለት ብሩኬ ላይ ብቻ ወይም አንዳንዶች ሰዎች ላይ ብቻ ሳይሆን ኤቭሪዋን ማንንም ላይ ያጋጥማል። እኔም እንደዛ አይነት ነገር አጋጥሞ ስለሚያውቅ በቃ ልባችሁ አያርፍም። በጣም ነው የሚበረዘው። ጭንቅ ይላችኋል፣ ልባችሁ ይረብሻል ምናምን። ያ ነገር የሆነው ቅምጥሌ ጋር ባለው ሁኔታ ሳይሆን ኖርማል እንዳልኳችሁ ማንኛውም ሰው በችግርም አይደለም በደስታም አይደለም በሀዘንም አይደለም ዝም ብሎ እንደዚህ የሚያጋጥም ነገር ነው እና ምንም ችግር የለውም። እና ደግሞ ጨጓራዬን አሞኛልም ብሏል። ያው ጨጓራ መድኃኒት ምንድነው መሰላችሁ? ያው እንግዲህ አሁን ጾም ነው፣ ምናልባት እየጾመ ስለሆነ ሊሆን ይችላል። ብዙ ጊዜ ጨጓራ በሽታ ያለባቸው ሰዎች መጾም አይችሉም። ጾም የምግብ ሰዓታቸው ካለፈ ራብ ትንሽ የከነካቸው ጨጓራቸው ይነሳል። የምግብ ምርጫ አንዳንድ ምግቦች አሁን ለምሳሌ አንድ ሰው የሆነ ምግብ ያማዋል፣ አንድ ሰው የሆነ ምግብ ብቻ እንደ ምግቡ ይለያያል። ማለት እንደ ሰው ከወጥ አይነቶች ወጥ ከምግብ ምናምን ዳቦ ሲበሉ እንኳን የሚያማቸው ሰዎች አሉና የትኛው ምግብ ነው ጨጓራን የሚነካው የሚለውን ነገር ማወቅ፣ የትኛው መጠጥ ነው ጨጓራ የሚነካው የሚለውን ነገር ደግሞ በደንብ ማወቅ። ማለት የትኛው ምግብ ጨጓራ ይነካል፣ የትኛው መጠጥ የሚለውን ነገር እሱን ነገር ካወቃችሁ ኦኬ ኖርማል ነው። ኦኬ እና ደግሞ ያው እንዳልኩት ነው ምግብ ምንድነው ይሄ ጾም ምናምን ነገር ከባድ ነው። እኔ አባቴ ያለበት ጨጓራና ያኔ ይጾማል። ሲጾም ምናምን በጣም ነው የሚያማው። አንዴ ደግሞ ጨጓራ ካመማችሁ ደጋግሞ ነው የሚያማችሁ ማለት አይተዋችሁም ነገር እና ብሩኬ ይዞን ይሄ ሚተው በሽታ አይደለም ማለት የሚለቅ በሽታ ሳይሆን ጥንቃቄ የሚያስፈልገው በሽታ ነው። ይሄ ጨጓራ በሽታ ያለበት ሰው እስከ መጨረሻው ነው የሚኖረው አብሮ አለመናደድ ምናምን፣ ንዴቶች ነገር፣ ትኩስ ነገር በደንብ አለመውሰድ ማለት ትኩስ ነገር ያው ትኩስ ነገር የሚተው ነገር አይደለም፣ ግን በረድ እያደረጉ መጠቀም ማለት ነው። በተረፈ ያው ከዚህ ጋር እንግዲህ እንዳያችሁት በጣም ብዙዎችን ያስጨነቀው ነገር ነው ማለት ደብሮኝም ስላስደበርኳችሁ ይቅርታም እያለ ነበረ። እንግዲህ በአጠቃላይ ምንድን ነው ትናንት ቅምጥሌ እንድናት ያደረጋችሁ ሰዎች ቴንክ ማለት ፈልጋለሁ። ማለት ያው ኦፍ አድርጌ ስለሆነ እንትን ስለ የነበረው ምንድን ነው ማን ጊፍት እንደላከ ምናምን አይዶ ነው ብቻ ግን ጊፍት ልካችሁ እንትን ያላችሁ አንበሳ ያወረዳችሁ ቴንኪዩ ማለት ፈልጋለሁ። ቅምጥሌም ስለመጣሽ ቴንኪዩ እና ድጋሚ እንደዛ እንዳታደርግ ያለችሁ ነበር ቅምጥሌ ማለት ነው። ብሩኬን ደግሞ ቅምጥሌ ስትሉ ሆዴ ምንድነው ልቤ ውስጥ ነች ኑ መጣች ታታላችሁ እያለ ነበርና የሰው ልጅ ያው የሚወደው ሰው ከልቡ ነው ዘላለም አይደለ ከአይምሮ ውስጥ ሳይሆን ያለው ልቡ ውስጥ ነው። ልባችሁ ውስጥ አድርጋችሁ የትም ሀገር ብትሄዱ ማይወድቅ ማይጠፋ ማይበረዝ ነገር ቢኖር ፍቅር ነው። የምር የሆነ በቃ እንዴት ነው የትም ሀገር የትም ክልል ዙራችሁ ልታገኙት የምትችሉት ንጹህ ፍቅር፣ ንጹህ መውደድ፣ ንጹህ ሰላም ያለው ነገር ነውና
እውነተኛ ፍቅር ይስጣችሁ ማለት ፈልጋለሁ። ምክንያቱም በጣም ብዙ ሰው ተዋዶ ከአንድ ቤት አይደለም የሚኖረው፣ ከአንድ ሀገር አይደለም የሚኖረው፣ ከየትኛውም ሀገር ኑሮ ነው ከዛ መጨረሻ ላይ የሚገናኘውና እንግዲህ ተለያይተን ያለንም እግዚአብሔር በሰላም አገናኝቶ ከምንወዳቸው ሰዎች ጋር ለመኖር ያብቃን። ፍቅራችን ሳይበረዝ እንደነበር ይጠብቅልን። ያው አንዳንድ ፍቅሮች ደግሞ ከአይን የራቀ ከልብ ይርቃል የሚባል አባባል አለ። አባባሉ አንዳንዴ እውነት የሚሆንበት ጊዜም አለ። እውነት ይሆናል አንዳንዴ። አንዳንድ ሰዎች ለርቀት ፍቅር ማይሆኑ አሉ፣ ደካማ ማለት ፍቅር አላቸው ግን ተስፋ ቢሶች፣ ተስፋ ቶሎ የሚቆርጡ በሰዎች የሚመሩ አንዳንድ ሰዎች እንደ እሱ ከሄደ እንደዚህ ጥሎሽ ከሩቅ ከሆነማ በቃ ሌላ ሰው እዛ ነው ሌላ ነው እዛ ምናምን ስትባል ወይ ሲባል በቃ አይሆን ምናምን ብለው በጎን በላያችሁ ላይ ሌላ ሰው ይጠብሳሉ። አይ ጉድ እኮ ነው። እንደዚህ ግብልግና ነው። እውነት እንደዛ አታድርጉ። በመቀጠል እንግዲህ ቅምጥሌ ሁላችሁ ከዚህ ጋር ባለፈው የተፖሰተ ፖስት ነው ሚሽን ተደርገ ነው እንደውም ያየሁትና ሌላ ብዙ ልጆችም አሉ እንደዚህ ከሰዎች ቆረጥ አድርገው ነው ኤዲት አድርገው ፖስት ያድርገውትና ቅምጥሌ እንዴት እንደምታምር ከነዛ ሁሉ ማለት ቁልጭ ብላ የምትታዩ እሷ ናት። ብታይ ስታምር ደግሞ ይህን ስራ ደግመሽ ተሰሩ የኔ ፍቅር፣ በጣም ነው የሚያምርብሽ የኔ ቆንጆ የኔ ልብሽዬ። እና ምንም ብሩኬ ጋር ጸብ የለም። በጣም ብዙዎቻችሁ የምጠይቁ ጥያቄ አለ ማለት ምንድነው እንደዚህ ማለት ቅምጥሌ አኩርፋለች፣ በዛ ላይ ደግሞ አስደበረችው የምትሏላችሁና ለእኛ ነው እንደዚህ ባካችሁ ድራማውን መቀጠል ስለፈለጉ ነው እንጂ ቅምጥሌ መቼም ቢሆን ብሩኬን አታስደብረውም። ብሩኬ መቼም ቢሆን አያስደብራትም። ሞኝ አትሆኑ። የሆነ ታይም ላይ ካያችሁት ብሩኬ ዋሊ ጠጣ ምናምን ወደዛ ሲሄድ ሚዩት አድርጎ ነበረ እንትን ሲያደርግ የነበረው ምናምን ሲሄድ የነበረው ምክንያቱም ያው ቅምጥሌ ወይ የሆነ ነገር ልታወራው ምናምን ከእሱ ጋርም ባይሆን ነገር ልታወራ ሚዩት አድርግ እንጂ ብቻውን ቢሆን ኑሮ ለምንድን ነው ዋሊ ጠጣ ሲሄድ ሚዩት የሚያደርገው? አንዳንዴ ስታዩ ነገሮችን ፎከስ አድርጉ። እንዴት ነው አንዳንዴ እንዴት መሰላችሁ ሰው የሆነ ነገር ሲያደርግ እንዴት ከጀርባው ምን አለ የሚለውን ነገር አስቡ። ብሩኬ ሚዩት ሲያደርግ ምን አስቦ ነው? ለምንድን ነው ዋይ ብላችሁ ማሰብ አለባችሁ። ሲቀጥል ደግሞ እሰይ ይበለኝ የሚል ዘፈን አለ እኮ ግን ወይኔ፣ እስኪ እሱንም ዘፈኑት። ይበላችሁ አንዳንድ ሰዎችማ ያው ግን አለን እኮ ግን ያላቅለበለበን ብዙ ግን አቅለብልቧችሁ እናንተንም እኛንም እዳ ውስጥ የጣላችሁን። አሁን ትናንት እየሄዳችሁ ኮሜንት ስር አቶ ብሩክ ማነት ያቺ ወለደች እኮ እንደዚህ እኮ ምናምን እያላችሁ ከዛ ደግሞ የዛችን የወለደችውን ፎቶና የብሩኬ ፎቶ እያደረጋችሁ ብሩኬ እንደዚህ ጨነቀው ምናምን ብሩኬ እንደዚህ ያለ የእሷን እንደዚህ መውለዷን ሲሰማ ምናምን እያደረጋችሁ ፖስት ያደረጋችሁ አላችሁ። ለምን መንታ 6 ልጅ አትወልድ? ምን አገባው ብሩኬ እንዴ? ያስረገዛት ሌላ የወለደችለት ሌላ። ብሩኬ ምን ቤት ነው? እኔ እኮ ግርም ነው የሚለኝ አንዳንዴ እናንተ ድራማ ሲሰሩ ዳ ትሳደባላችሁ። ለምን እንደው እንደዚህ የምትሰሩት ምናምን እሪም ቧ ትላላችሁ። ከዛስ ከስራው ደግሞ ወጥተው ሌላ ታሪክ ሲገቡ ደግሞ አይ እንደዛማ አይሆንም በቃ ተመለሱ እያላችሁ ደግሞ ሌላ ነገር ተነካካላችሁ። ትናንት ላይ ብላይ እንደዛ ስጽፉ ነበረ። እዛ ደግሞ እዛች ኮሜንት ላይ እየሄዳችሁ ደግሞ ወይኔ ምናምን ስትሉ ነበር። እኔ የምለው የእውነት የምትወዷቸው ከሆነ የእውነት እንደዚህ አይነት ድራማ እንዲሰሩ ማትፈልጉ ከሆነ ለምንድን ነው ከማይፈለጉበት ቦታ ላይ እየሄዳችሁ ኮሜንት የምታደርጉት? በዛ ላይ ደግሞ ከዛች ልጅ ጋር ትስራ እንደዚህ አትበል ባለጌ ስትሉ ቆይታችሁ እንደዛ ከተባለ ለምንድን ነው ታዲያ አሁን ኮሜንት ላይ የምትጽፉት? እንደዛ እያደረጋችሁ እዛ ቤት ሄዳችሁ ትጽፋላችሁ፣ ከሱ ቤት ሄዳችሁ ላይ ብለ ትጽፋላችሁ። ምንድን ነው ችግራችሁ? እስኪ ንገሩኝ። ዋታፐን ችግራችሁ ምንድን ነው? እኔ ግርም እያለኛለሁ እሱ ነው ይመስለኛል። ግን አንዳንድ ሰዎች አስመሳይ ናችሁ ማለት ሁለታቸው የሆነ ሰላም እንዲሆኑ አትፈልጉም። እነሱ ደግሞ ሰላም የማይሆኑትም ድራማውን የሚሰሩት ለእኛ እንጂ ለተመልካች ለፔብሊክ እንጂ ፕራይቬት እነሱ እንዴት እንደሚዋደዱ እንዴት እንደሚከባበሩ ማን በነገራችሁ ከካሜራ ጀርባ ያለ ህይወታቸውን እዚህ ጋር መጣው። ቅምጥሌም ያው እንደሚቀጥል ስለምታቅ ድራማው እንደሚቀጥል ስለምታቅ በዛ ላይ ተጠለፈች ተብሎ ጠለፋ ማለት ትዳር ነው። በቃ ጠለፋት። ከዛ አብሮ ከሆነች ትዳር ይዘዋል ነው እንግዲህ። ይዟት ሄዷል። ከቤቱ ናቸው ምናምን ገባችሁ? ከቤት ነው ያሉት አብሮ ያሉት። ስለዚህ ተጠለፍኩኝ ብላ ያው ባለፈው ማኩርፋ ስለነበረ ትናንትም እንደዛ አኩርፋ መቀጠል ስላለባት ዛሬም መቀጠል ነገም ዛሬውን ያልመጡት ደክሟቸዋል። ገባችሁ? ብሩኬ ላይቭ ላይ ነበር ማታ ምሽት ላይ። በዛ ላይ እንዳያችሁ ጨጓራዬን ማሞኛል ሲል ነበረ። ችግር የለባቸውም። እዛ ማዳም አትበራ እንኳኩታና ተነሽ አትላቸውም። እስከፈለጉት ሰዓት ይተኛሉ። ከዛ በኋላ ደግሞ ደክማቸው ከሆነ ዝናብ ከሆነ ፀሐይም ከሆነ የሆነ ነገር በቃ ደስ የማይል ነገር ካለ በቃ ይተውታል። ገባችሁ አይደለ? በቃ ነገ እንሰራለን ዛሬ ረፍት እናድርግ ተብሎ የሚተውት ነገር ነው እንጂ ተገደው የታባሽና እንደዚህ ማድረግ አለብሽ ዛሬ ተብለው አይደለም። ገባሽ? እኔ ዛሬውን ደብሮኝ እንኳን ተኝቼ ላርፍድ ብል
ህልም ያለው እንጂ ላደርገው አልችልም። መብት የለኝማ። ሰው ቤት ነው ያለሁት። መጣ በሩን ገልብጣ እኮ ጎትታ እስከ እንትን ይዛይ ስትወጣ ታየኝ የሚባል ነገር የለም። በሰዓትሽ ትተኛለሽ፣ በሰዓትሽ ትነሻለሽ። በሰዓትሽ ተኛሽ አልተኛሽ እሱ ደግሞ አይመለከታትም። የግዴታ ተኝም አተኝም ለምን ሳተኝ ቁጭ ብለሽ አታድርም? እዛው ትሰሪያለሽ እንጂ ማታ አልተኛውም እንደዚህ ልተኛ ነው ምናምን የሚባል ነገር የለም። በሰው ነው የምንመራው። ታዛዥ ነን እኛ። እነሱ ግን ራሳቸውን የሚያዙት ራሳቸው ናቸው። ተግባባን? ምናልባት ማታ በቃ ላይ ቆየ ብሩኬ፣ ከዛ በኋላ ጊዜ ያሳልፋሉ ለሁለት ምናምን፣ ከዛ በኋላ በቃ አያችሁ አይደለ? አንዳንዴ እንዴት ነው መሰላችሁ ኢትዮጵያ ላይ ወይም የትኛውም ቦታ ላይ አንዳንዴ ክረምት ሲሆን ዝናብ ይሆናል። በጋ ሲሆን ደግሞ ልክ አሁን ከ5 ሰዓት በኋላ ምናምን በጣም ቃጠሎ ፀሐይ ነው የሚሆነው። እንደውም ቀትር ምናምን የሚባለው 7 ሰዓት ላይ ጀምሮ መሰለኝ። አይ ቲንክ እንደዛ ሰዓት በጣም ፀሐይ ስለሚሆን ምናምን አይሰሩም። ገባችሁ? ከዛ በኋላ ደግሞ እንትን ይላል፣ ሰው ይበዛል ምናምን ነገር የሆነ ሰዓት ይኖራቸዋል እነሱ ወጥተው የሚሰሩበት ቪዲዮ። ወይም ቤት ውስጥ ሲሆኑም እንደዛው። ደግሞ እንደዚህ የሚያስጠላው ምንድነው ታውቃላችሁ? በቪዲዮ ስትወጡ እንደዚህ ምናምን ደብሯችሁ ወይ እንቅልፋችሁን ሳትጨርሱ ሊሆን ይችላል፣ ወይ ሁለታችሁ ሰላም ሳትሆኑ ምናምን ያስጠላል። በቃ ካሜራ ይዞ መምጣት ማለት ነው። እና ይመስለኛል አሁን ደግሞ ወደ ድራማው በደንብ ሊመለሱ ስለሆነ እረፍት እያደረጉ ነው። ትናንት አልመጡም፣ ቪዲዮ አልሰሩም፣ እረፍት ላይ ናቸው። ዛሬ አልመጡም፣ ቪዲዮ አልሰሩም፣ እረፍት ላይ ናቸው። እንግዲህ ወገባችሁን ታጠቁ። ድራማው ሊጀምር ነው። እንጀምር ያደረግነው ደግሞ ራሳችንን ተቀለብልበን ማለት ነው። ስለዚህ እንግዲህ ወገብን ተጠቅ አድርጎ የሚመጣውን ነገር አብሮ መጋፈጥ ነው። ሌላ ምንም ማድረግ አይቻልም። እና ደግሞ በጣም አንዳንድ ልጆች እውነት ነው ድራማ ነው ሳይሆን በደንብ እንዴት ነው ያለው ነገር ስለነሱ ህይወት ምናምን የምትሉ አላችሁና ይኸውላችሁ ሁሉም ሰው የራሱን ህይወት ያውቃል። ማንም የማንንም ህይወት አይመራም። ማንም ስለማንም አያውቅም። ማንም እኔ ስለማንም ህይወት አላውቅም። ግን የሆነ የምታዩት ነገር እንድታዩ እየተደረገላችሁ ነገር ታያላችሁ። እኔ አሁን እንድታውቁኝ ያክል ያሳውቃችሁን ያክል ነው የምታውቁኝ አይደለ? ልክ ሌላውን ሰውም ደግሞ እንድናውቀው ያሳየነን ያክል እናውቃለን። ከዛ ውጭ ግን ከካሜራ ጀርባ ምንድነው እየተካሄደ ያለው፣ ስለ ነገ ህይወታቸው ምንድነው የሚያስቡት ምናምን የሚለውን ነገር የምናውቀው ነገር የለም። ስለዚህ ዋናው ነገር ምንድነው? መጥፎ ነገር አለመናገር፣ በተቻለን ነገር ጥሩ ሰው መሆን፣ በተቻለን መጠን ለሰው መልካም ነገር ማሰብ። ከዛ ውጪ ስለዛ ሰው ደግሞ እንደዚህ መጨነቅ አስፈላጊ አይደለም። ማሰብ ጥሩ ነገር ነው፣ ግን ከመጠን በላይ ማሰብ መጨነቅ ደግሞ ለበሽታ ስለሚያጋለጥ ወደ ራሳችሁ እንድትመለሱና ለነገ በኋላ ለሚመጣው ስራ ዝግጁ እንድትሆኑ ፈልጋለሁ። በተረፈ አንዳንድ ሰዎች ስማችሁ መጥራት ባልፈልግም ግን የማይሆን ነገር ምንድን ነው የሚባለው እደግደግ ብዬ ያሳደግኩት ጠጋ ዘንበል ላለን እኔን ሊወጋ የሚባባል አባባል አለና መጥፎ አይነት ነገር መናገር እየቻላችሁ ያላችሁ ማለት ብትችሉ ሁለታቸውን መጣል የምትፈልጉ ሰዎች ከሚዲያ በጠፎላችሁ ደስ የሚላችሁ ሰዎች አላችሁና እዚህ ምድር ላይ ማለት ነው ቸሩ መድኃኔዓለም ብቻ ነው ሁላችንም እንድንኖርም እንዳንኖርም እንዲያልፍልን እንዳያልፍልን የሰው መውደድም አለም ሁሉ ነገር ከፈጣሪ ሲሰጥ ነው። ደግሞ የሚሰጠው ከፈጣሪ ነው አይደል? ከፈጣሪ የተሰጣቸው ነው። ይሄ ሁሉ የሰው መውደድ፣ ይሄ ሁሉ ፍቅር ከፈጣሪ የተላከን ነገር ምንም ብታደርጉት ምንም ነገር አያስቆማችሁ። ገባችሁ? ፈጣሪ ይወደዳችሁ፣ ፈጣሪ ያለውላችሁ ይበላችሁ። ፈጣሪ ሲወዳችሁ ደግሞ ሰው ነው የሚሰጣችሁ። ፈጣሪ ደግሞ ሰው ሰጧችኋል። ስለዚህ ይሄ ነገር የሚያናድዳችሁ ሰዎችና አንዳንድ ሰዎችን ለማሳመን የማይሆን ነገር እያደረጋችሁ ያላችሁ አላችሁ። ሁለታቸው እንዲለያዩ የሚፈልጉ፣ ሁለታቸው አብረው እንዳይሆኑ የሚፈልጉ፣ ሁለታቸው የህዝቡ ተወዳጅነት እንዲቀንስ የምትፈልጉ አላችሁ። በቃ እንዴት ነው አንዳንዳችሁ ደግሞ አንዳቸውን ወደናል አንዳቸውን አንወድም ብላችሁ ሁለታቸው ላይ ጥላቻ እንዲያድር የምታደርጉ አላችሁ ምናምን። ግን ምንም ይሁን ምንም በዚህም ዙሩ በዛም ዙሩ በአራቱ ማዕዘን መጥፎ ሰዎች ሊከልሏችሁ ይችላሉ። ግን ማለት ነው አንዱ ፈጣሪ ብቻ ይጠብቃችሁ። የምሬ ነው። በሰው እንዳትመኩ፣ በፈጣሪያችሁ ብቻ ተመኩ። ፈጣሪ ደግሞ ይጠብቃችኋል። ፈጣሪ እስከዚች ድረስ አድርሷቸዋል። ለሁለቱ ናችሁ አብራችሁ አንተ ትባስ አንቺ ትብሽ ተባብላችሁ በዚህ በዛ ተባብላችሁ አብራችሁ መጣችኋል። ዋናው ከቅርባችሁ ካለ ሰው ጋር ተዋደዱ፣ ተሳሰቡ። ሌላ ሰው እንዴት መሰላችሁ ባዕዳ ነው። ይህን እንዳትረሱ። ማናችሁም ብትሆኑ እስከሆነ ጊዜ አብሯችሁ ይሆናል፣ የሆነ ጊዜ ደግሞ ይተዋችኋል። ሰው ቢሄድ ሰው ይመጣል ነው። የሆነ ሰው ሲቀየርባቸው የሆነ ሰው እግዚአብሔር ይሰጣችኋል። አንቺ ድፍት ቤሎች ሲሄድ አንዱ ሰው የተደፋሽው የሚያቀና ደግሞ የሆነ ሰው ይመጣል። ሰው ያቃጥልሻል፣ ሰው ደግሞ በረድ ያደርግሻል። ማለት በቃ ሰው ሲጥልሽ ሰው ያነሳሻል። ገባችሁ? ያ ነው ያለው ነገር። ያ ደግሞ የሚሆነው ከፈጣሪያችሁ ጋር ስትሆኑ ነው። ፈጣሪ ጋር ካልሆናችሁ
በዚህም መዝጊያው ሁሉ ነገር ዝግትግት ነው የሚልባችሁ፣ ጨለማ ነው የሚሆነው። ስለዚህ ሰው ሲሄድ ሰው እንዲሰጣችሁ ከፈጣሪ ጋር መነጋገር፣ ብዙ መልካም ሰዎች በቃ ፈጣሪ መልካም ሰዎችን ወደ እናንተ እንዲያቀርብላችሁ፣ እናንተም መልካም ሰው እንድትሆኑ። መልካም ካልሆናችሁ መልካም ሰውን ቢመጡ እነዛን ሰዎች ወደ እናንተ ትበርዛላችሁ እንጂ ሌላ ምንም ለውጥ የለውም። ስለዚህ ባካችሁ በተቻለ መጠን በቃ አለማውራት እኮ ጥሩ ነገር ነው። ያን ሰው ከጠላችሁት፣ ያ ሰው በደል ካደረሰባችሁ የዛን ሰው ስም አታንሱ፣ በዛ ሰው በደረሰበት አትድረሱ። ለምንድን ነው ስለዛ ሰው እየተነሳችሁ 10 የምታወሩት? እኔ በህይወቴ ሰው ከወደድኩ እወዳለሁ፣ ከጠላው ደግሞ እንዲሁ ነው ትውት የማደርገው እንጂ ስለዛ ሰው ምንም ማውራት አልፈልግም፣ በሄደበት መሄድ አልፈልግም፣ ያን ሰው ማየትም አልፈልግም። ከዛ ውጭ ስለዛ ሰው እየተነሳችሁ የምታወሩ ከሆነ የሚያሳየው ነገር ወይ እንደምትወዱት ነው ወይ ደግሞ ያን ሰው ለመጣል እንደፈለጋችሁ ጥላቻ እንዳለባችሁ ነው። መጣላትና ጥላቻ ይለያያል። ሰው ልጅ ጋር የሆነ ነገር ልትበዳደሉ በደል ሊያደርስባችሁ ልታደርሱበት ትችላላችሁ። ጸብ ነው፣ አትድረስብኝ አልደርስብሽም። ይህ በደል ለማድረስ መፈለግና ጥላቻ ግን ምንድን ነው? በቃ ያን ሰው ካለበት ከፍታ መጣል ወይ ደግሞ ብቻ ካለበት ነገር ለመጣል መሮጥ ማለት ነው። ያ ደግሞ ሁሉም ሰው እጁን ነው የሚያገኝ። መልካም ነገር አድርጉ፣ መልካም ታገኛላችሁ። መጥፎ ነገር አድርጉ፣ ደግሞ መጥፎ ነገር ታገኛላችሁ። ፈጣሪ እንደ ሰው አይደለም። ፈጣሪ አይቸኩልም፣ ግን ቀስ በቀስ የእጃችሁን ታገኛላችሁ። ስለዚህ እባካችሁ ተው። ሰው የዘራውን ነው የሚያጭደው። ሁልጊዜ እነግራችኋለሁ፣ የሰው ልጅ ያልዘራውን አያጭድም። ተማሪም ሆነ ለፈተና ቸክሎ ካነበበ ካጠና ውጤቱ ምን ይሆናል? የተሻለ ውጤት ያገኛል። ዝም ብሎ ተከተኛ ደግሞ መጨረሻው ውድቀት ነው ማለት ነው። ገበሬም ሞጭሮ ካረሰ በጋ ላይ አገላብጦ ማረስ የሚባል አለ። በጋ ላይ 3-4 ይታረሳል፣ እርሻ ማለት ነው መሬት። እኔ ገበሬ ልጅ ስለሆንኩ ልንገራችሁ፣ ያ እርሻ 3-4 ያረሰ ገበሬ ዘር ሲዘራና መጨረሻ ላይ ምርቱን ሲያመርት የሚያገኘው ምርት ነው አይባልም። እዛ ምርት ላይ ደግሞ የዘራው ምንድነው? ስንዴ ከዘራ ስንዴ ነው የሚያጭደው፣ ጤፍ ከዘራ ጤፍ ነው የሚያጭደው እንጂ በቀሎ አያጭድም። ያልተዘራ ነገር አይታጭድም። አንዳንድ ሰነፍ ገበሬ እንትኑ መሬቱ ዝም ብሎ ይከርማል። 2-3 አይደለም የሚያርሰው፣ ምንም አያደርገውም። ዝም ብሎ ይከርምና ለእንትን ብቻ ሲሆን አንድ ያርሳል። ከዛ ሁለተኛው ላይ ደግሞ ለዘር ያርሳል። ከዛ ምንድነው የሚሆነው? የእሱ አዝመራ የወደቀ ነው የሚሆነው ማለት ነው። ምክንያቱም መሬቱ ራሱ እንክብካቤ ይፈልጋል። ልክ እኛውን ሴቶች ጸጉራችን ምናችን እንደምንለው ወይ ደግሞ ይሄ እንዴት ነው ምናልባት ብዙ ላላቅ እችላለሁ ስለ ከተማ ላይፍ ብዙ ነገር የምታስቡት ነገር እዛ ገጠር ላይ ደግሞ መሬቱ እንኳን መቁላላት ይፈልጋል ማለት ነው። ገባችሁ አይደለም? ስለዚህ ሁሉም ነገር ቦታ አለው። ስለዚህ በቦታችሁ ያላችሁ ነገር ተንከባከቡ። የምታደርጉትን ነገር እየተጠነቀቃችሁ ምላሳችሁን ራሱ ተንከባከቡት። ማለት አምጥቶ ሊዘረግፍ ሲል ተው ያዝ። ራስን መቆጠብ ጥሩ ነው። ራስን መንከባከብ ጥሩ ነው። ራሳችሁ የምትንከባከቡት ደግሞ በመልበስ በመብላት ምናምን ብቻ አይደለም። ማይሆን ነገር ባለመናገር ራሳችን አንዳንድ ነገር ስንናገር እንለምደውና መጥፎ ነገር ጥሩ መስሎ ይታየናል። ስለዚህ ፕሊስ በእናታችሁ እንቆጠብ። ባገኘነው አጋጣሚ አሉ በጣም በቃ መልካምነት ተብሎ ሌላ ስም ቢኖረው መሰጠት የሚችሉ በጣም ከምላችሁ በላይ መልካም ሰዎች አሉ ደግሞ 1-2-3 ሰዎች ሊሆኑ ይችላሉ እኮ ግርም ስለሚለኝ ነው። እኔ ጋር አያችኋለሁ በጣም መልካም ሰዎችን አያለው። በጣም ብዙ ጊዜ ልክ ኮሜንታችሁን ታድርጌ ራሱ ሳይ ሁልጊዜ የምጽፉት መልካም ነገር ነው። ሁልጊዜ ስለ ሁለታቸው የምጽፉት ነገር በጣም ነው የሚያስገርመኝ። በቃ መልካምነት ፕላስ ብያችኋለሁ እናንተ። አንዳንድ ደግሞ አላችሁ ሁልጊዜ ማርያምን የሰው ልጅ መጥፎ ነገር ሲሰራ ወይ ጥሩ ነገር ሲሰራ፣ መጥፎ ሲሰራ ይሰደባል፣ እሱ ኦኬ። ጥሩ ሲሰራ ደግሞ ጥሩ ነገር ይባላል፣ እሱ ኦኬ። ግን አንዲት ልጅ አለች፣ እንደው ፈጣሪ ልቦናሽን መልስልሽ፣ ከእንደዚህ አይነት መጥፎ ነገር ያስገባሽ ምን አይነት መንፈስ እንደሆነ ባላቅም፣ ግን እሱ እንዲተውሽ እመኝልሻለሁ። ሁልጊዜ ስለ ብሩኬ ደንቆሮ ነው፣ ብሩኬ አያ ነው፣ ብሩኬ ለማይ ነው፣ ብሩኬ እንደዚህ ነው። እመቤቴን ምጽፈው ኮሜንት በየጊዜው እንደዛ ነውና ልክ አንድ ቀስፍ እንደዚህ ነክቼ ሳይሆን እንዳለ ኮሜንቷ ቤቴ ላይ እንደዛ ነው የሞላው። ቅምጥሌን ደግሞ ምን ትላለች? ገደል ትግባ እቺ ምን ታረጋለች ምናም በቃ እንዳለ ማለት ነው። ኮሜንቷ እንደዛ ነው። ኮሜንቷ ሙሉ ቅምጥሌንም ብሩኬንም ነው የምትሰድብ። አንድ ደግማለች ስለ ቅምጥሌ መጥፎ ነገር በየጊዜው የምታወራ እና ምን ሆናችሁ ነው ማለት እናንተ ሰዎች ይመስለኛል። እናንተ ሰዎች ሳይሆን አንቺ ሰው አንዲት ነው ልትሆን የምትችለው። ሁለታቸውን የምትጠላ የምትችል አንዲት ናት እንጂ የሆነ ጥሩ ነገር ሲሰሩ እኮ እንኳን ጥሩ ነገር ብጽፊ ምን ትሆኛለሽ? ባትጽፊስ እነሱ እኮ ማይታወቅ ነው የሚመስላቸው። ዛሬ የሆነ ኮሜንት ተጻፉ
ማላዩ መስላችኋል? ግን ነክታችሁ ንኩት። መጥፎ ኮሜንት ወይ ጥሩ ኮሜንት ስታዩ ልክ ፕሮፋይሏን ንክት ስታደርጓት ፕሮፋይሏን ብቻ የፎቶ ምልክት አለች እሷን ንክት ስታደርጓት እንዳለ የጻፈችው ነገር ይመጣላችኋል። ሁሌም ቅምጥል ቤት ወይም ብሩኬ ቤት ሲጻፍም እንደዛው ንክት አድርጉ። ዝም ብላችሁ ኮሜንት ቢጻፍ ኮሜንት ንክት ስታደርጉ ያሳያችኋል። ወይ ለእናንተ ያሳያችሁ ማላቅ እኔ ጋር ያሳየኛል። እዛም ሳያትም ብሩኬ ቤት ጽፋ ቅምጥል ቤትም እንደዚህ ንክት እያደረኩ ሳይ እንደዛ ነው። እና ይህ መንፈስ ይልቀቅሽ። እስኪ ከእህቶች ተማሪ የሆኑ እህቶች አሉ። በቃ አግኝቼ እንኳን ሳም ባደርጋቸው መቤቴን ውፍ ፍቅር የሆኑ በቃ ይህ ፍቅር የሚለው ቃል የሚያንሳቸው አሉና እንደናንተ አይነቱን ሰዎች ያብዛልን። መጥፎ የሆናችሁ ደግሞ ልቦናችሁን ይለውጣላችሁ ማለት ፈልጋለሁ። ስለዚህ አትሰቡ ለማለት ያክል ነው የመጣሁት። ወዳችኋለሁ። በጣም የምወዳችሁ ደግሞ ስለምንም አይደለም የራሳችሁ መልካምነታችሁና ንጽህናችሁ እግዚአብሔርን በጣም በቃ የዋህ ትሁት ናችሁ። አንዳንዴ ደግሞ በጣም የዋህነታችሁን ስታበዙ ደግሞ ታናዱኛላችሁ እና ለማንኛውም እግዚአብሔር ከእናንተ ጋር ይሁን። ጨረቃዎች ምንም አልሆኑም፣ ሰላም ናቸው። ድካም እንዲሁም እረፍት እንዲሁም ደግሞ ለስራው ሊጀምሩ ስለሆነ ነው። እወዳችኋለሁ። ደህና ደሩልኝ። ነገ ሰው ይበለን ባይ